ሰላም እንደምን አላችሁ የክርስቶስ ቤተሰቦች? እግዚአብሔር ይመስገን እኔ ደህና ነኝ። ዲያቆን መላኩ ነኝ። የምታውቁኝ እንግዲህ በኦንላይን አስተምራለሁኝ፣ መሳሪያዎችንም እሸጣለሁኝ ማለት ነው። ስለዚህ ዛሬ በዩቲዩብ ቻናል መጥቻለሁኝ። እንግዲህ የመሳሪያዎችን ትምህርት ሁሎችንም የበገናንም የመሰንቆንም የክራርንም ሁሉንም በዚህ በዩቲዩብ ቻናሌ እለቃለሁኝ ማለት ነው። ቤተሰብ እየሆናችሁ ተከታተሉኝ። ዛሬ እንግዲህ የመጀመሪያ ቪዲዮዬ በገናችንን አብረን እናስረዋለን ማለት ነው። አውታራችንን አስሩንም አውታር አልታሰረም። ከመጀመሪያው ጀምረን እንዴት ማሰር እንደምንችል እስከ ቅኝቱ ድረስ እስከ ቲዩነር ማስተካከል ድረስ በዚህ ቪዲዮአችን አጠር አድርገን እናያለን ማለት ነው። እስከ መጨረሻው ድረስ ተከታተሉ። ይሄ አስሩ አውታር መጀመሪያ ከዚህም ከዛም ከመጀመሪያውም ከመጨረሻውም መታሰር አለበት ማለት ነው። ከመጀመሪያውም ከመጨረሻውም ጫፍ ጫፍ ላይ መታሰር አለበት። እንዴት ለሚለው ማየት እንችላለን ማለት ነው። ከመጀመሪያው ጀምረን እንግዲህ እችኛዋን ማለስለስ መጀመሪያ አለብን እንድትታሰርልን። እችን ዳሯን ጫፍ ጫፍን እንደዚህ አድርገን እናለሰልሰዋለን። ከዛ እንግዲህ እችኛዋን በራሱ ማሰር ነው እንደዚህ አድርገን ማለት ነው። ጫፍ ላይ ይሄኛው ብዙም ሳይረዝም በዚህ መሰረት አስሩንም አውታር ከዚህም ከዛም እናስረዋለን ማለት ነው። እንደዚህ አድርገን እሺ። ስለዚህ እነዚህን አስሮች እንደዚህ አድርገን አስረናቸው ጨረስን ማለት ነው። ጫፍ ጫፋቸውን አሁንም እነዚህንም እንደዛው እናስራቸዋለን ማለት ነው። አሁን ሁለቱንም ጨረስን ማለት ነው። ሁለቱንም ጫፍ አስረን አስሩንም አውታር ጨረስን ማለት ነው። ስለዚህ ይህን ከጨረስን በኋላ ከታች ላይ እናስረዋለን ማለት ነው፣ ከበገናው ላይ። ስለዚህ ይሄኛው መወጠሪያ ይባላል። ከመወጠሪያው ላይ አስሩን እናስራለን ማለት ነው። ይሄኛውን አንዱን ወደ ላይ አድርገን አስሩን እናስረዋለን። እናስገባው እንግዲህ ወይ በዚህ
በፈለግነው እናስገባለን። እንግዲህ አንድ ተመሳሳይ መሆን አለባቸው። አሁን እችኛዋን በዚህ ካስገባዋት አስሩንም እንደዚሁ በተመሳሳይ ዳይሬክሽን ማስገባት አለብን። ካስገባን በኋላ ደግሞ እችኛዋን ማስተሳሰር እንግዲህ ብዙ ጊዜ አሳይቻቸዋለሁ። እችን ማሰር ማለት ነው። እንደዚህ አድርገን እኛዋን ማሰር ነው። በዚህ መሰረት አስሩንም እንደዚህ እናስራለን ማለት ነው። ስናስር ግን እዚህ ጋር አውታሮች እንግዲህ ሁሎችም እንትናቸው በቲክነሳቸው ሁሉም ተመሳሳይ አይደለም። አንዱ ወፍራም አንዱ ቀጭን ይሆናል ማለት ነው። ስለዚህ በጣም ወፍራም የሆነ በጣም ቀጭን ይሆናል። እንግዲህ ቀጫጭኖችን ወደ 4 5 እንወስዳቸዋለን ማለት ነው። 4 እና 5 ቀጭን እናደርጋቸዋለን። እንግዲህ 4 ቀጫጭኖች 4 ከሆኑ ደግሞ የአራትን የአምስትን ማረፊያ 5 እና 1ን ቀጭን እናደርጋቸዋለን። ሌላውንም ደግሞ በጣም ወፍራም የ4 ማረፊያ ወፍራም እናደርገዋለን። ካሉት በጣም ወፍራሙን የ4 ቁጥር ማረፊያ እናደርገዋለን ማለት ነው። ከዛ ከ4 ቁጥር ቀጣዩን ወፍራም ደግሞ 2 ቁጥር ላይ እናደርገዋለን። የ2 ቁጥር ማረፊያ ላይ እናደርጋለን። ከዛ 3 ቁጥር እያልን በቀደም ተከተል እናደርገዋለን ማለት ነው። እንደዚህ አያችሁ፣ እንደዚህ አድርገን አሰር ነው ማለት ነው ከታች። ከዛ በኋላ ደግሞ ከላይ ከማሰራችን በፊት ይሄኛውን ምኑ ላይ እናስረዋለን? መቃኛውን ላይ ማለት ነው። መቃኛውን ማታውቁት ከሆነ እነዚህ እንጨቶቹ መቃኛ ይባላሉ፣ እነዚህኞቹ ማለት ነው። ስለዚህ ለእያንዳንዳቸው ለአስሩም እነዚህን እናስራቸዋለን ማለት ነው። ከዚህ እያወጣን እንደዚህ አድርገን ካስቀመጥን በኋላ ከጨረስናቸው በኋላ እያንዳንዳቸውን እያወጣን ማሰር ነው አሁን ደግሞ። ስለዚህ ያው ከአንድ ቁጥር እንጀምራለን። እዚህኛው ላይም ያው ከጫፍ ላይ ስለታሰረ አሁን እዚህ ጋር እኛን ያችን አስተሳሰር አስረን ምናልባት ማየት ከፈለጋችሁ እኛዋ ማለት ነው እንደዚህ ራሷ ላይ ከዛ በዚህ አስገብተን እንደዚህ ማለት ነው። ከዛ ይሄኛው ይሰፋል ይጠባል። ለዚህ እኛዋን እናስገባታለን እንደዚህ
ከጫፍ አካባቢ ላይ መሃል ላይ ሳይሆን ጫፍ ላይ እናደርጋታለን ማለት ነው። ብዙ ጫፍ ሳይወጣ እንደዚህ ካስቀመጥን በኋላ እዚህኛው ላይ ይሄኛውን በዚህም እንደዚህ አድርገን መጀመር እንችላለን። በዚህኛውም መጀመር እንችላለን በፈለግነው ሰው እንደዚህ አድርገን እናደርገዋለን ማለት ነው። አሁን እንደዚህ አስጀመር ነው። አሁን አስሩንም አስረን ጨረስን ማለት ነው። ምናልባት የመቃኛዎቹ እንዴት እንዳሰርኳቸው እንዴት እንደተመለልኳቸው የማታውቁ ካላችሁ ደግሞ ኮሜንት አድርጉልኝ፣ እንሰራለን ማለት ነው። አጠር አድርጌ አሳያችኋለሁ እንዴት እንደሚታሰር ማለት ነው። በዚህ መሰረት ጨረስናቸው ማለት ነው። ምን ይቀረናል? አሁን ለማስተካከል በርኩማ ይቀራናል ማለት ነው። በርኩማና እንዚራ ማድረግ ይቀራናል። ከዛ ደግሞ ቅኝት ነው የሚቀረን ማለት ነው። በርኩማ ማለት ይሄ ነው። እንዚራ ማለት ደግሞ ይሄ ነው ማለት ነው። በርኩማውን እናደርገዋለን ማለት ነው። እዚህኛው ላይ እንደዚህ እናስገባዋለን። ስለዚህ መሃል ላይ እንደዚህ መሃል ላይ እናደርገዋለን ማለት ነው። ከዛ ደግሞ ዜሮዎችን እናደርጋቸዋለን። ከዛ ለመቃኘት ተዘጋጀ ማለት ነው።
ዜራውንም በርኩማውንም አስገብተን ጨረስን ማለት ነው። አሁን በገናውን በዚህ መልኩ አስረን አስተካከል ነው ለመቃኘት ማለት ነው። አሁን መቃኘት ብቻ ነው የሚቀረው። እነዚህ አውታሮቹ ይሄ አውታሩ የሚያልቀው በዚህኛው ነው። ሁሉ እንዳያችሁት ሁሉም በጀርባው በዛኛው ነው የሚያልቀው ማለት ነው። ስለዚህ ይህን በገና በዚህ መሰረት ቃኝተን ጨረስ ነው ማለት አስረን ጨረስ ነው ማለት ነው። ስለዚህ ቀጣዩ ክፍላችን ቅኝት ነው የሚሆነው። ቅኝትን ብዙውን ጊዜ ከሀገር ውጭ ያላችሁም እንዲሁም ደግሞ በቅርባችሁ ካጠገባችሁ የሚያውቅ በገና መቃኘት የሚችል የሌላችሁ ደግሞ ቲዩነርን ተጠቅማችሁ እንዴት መቃኘት እንደምትችሉም በዛው ቅኝትን ስንቃኘው በገናን ስንቃኘው ቲዩነር አጠቃቀሙንም በዛው እናያለን ቀጣይ ክፍላችን ማለት ነው። ስለዚህ እስከ መጨረሻ ድረስ ስለተከታተላችሁ አመሰግናለሁ። ዲያቆን መላኩ ነኝ። ሰብስክራይብ በማድረግ ቤተሰብ ሆናችሁ ይህን የሚመሳሰሉት ትምህርቶችን ሁልጊዜ ለቃለሁኝ። ተከታተሉኝ። እግዚአብሔር ይስጥልኝ። አመሰግናለሁ።